እግዚአብሔር ቅሬታዎች አሉት በሚል አብረን እንከፋፈላለን። እግዚአብሔር ምን አሉት? ቅሬታዎች አሉት በሉሲ ከኔ ጋር እግዚአብሔር በሉሲ በዘመናት ሁሉ ቅሬታዎች አሉት በሉሲ ቅሬታዎች አሉት። ምክንያቱም በዚህ ክፍል ላይ ከአንደኛ ነገሥት ምዕራፍ 19 ላይ ኤልያስ የተናገረው ሐሳብ አለ። ሮሜ 11 ላይ የተናገረው ሐሳብ አለ። ከአንድ ጀምሮ 19 ከአንድ ጀምሮ ስታነቡ ኤልያስ 40 ማለትም 400 ነቢያቶችን በቄሶር ወንዝ ወስዶ ካሳረዳቸው በኋላ ኤልዛቤል ሰምታ የማስፈራሪያ ደብዳቤ እንደጻፈች የምናየው እንዳስገደለች ያው ወዲያውንም እሱ እንዳስገደለ ያው የመግደል ሙከራ የመግደል ልምድም ስላላት ለማስገደል ብዙ ስትሞክር ምናልባት ናቡቴን የገደለች እኔም ትገድለኛለች የሚል ስጋት ስለነበረው ሸሽቶ እንደወጣ እናያለን ኤልያስ። ያ ከዛ መጨረሻ ላይ እንዲህ ነው ያለው፣ ከአባቶቼ አልበልጥምና ነፍሴን ውሰዳት። ስለዚህ በእሷ አንዳንድ ጀግና ወታደሮች አይታችሁ ከሆነ ይዋጉና አንድ ጥይት አንድ ቀላው ስትቀር በእነሱ ከሞት ብለው ራሳቸውን ይገላሉ። ኤልያስ እንደዚህ ይመስለኛል እና በኤልዛቤል እጅ ከምሞት አንተ ውሰደኝ፣ ከአባቶቼ አልበልጥም፣ ግደለኝ፣ በቃ ውሰደኝ የሚል ነገር ለእግዚአብሔር ሲማጸን እናያለን። ይህ የምታገኙት ቁጥር 4 ላይ አንድ ቀን የሚያህል መንገድ በምድረ በዳ ሄደ፣ መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥም፣ ነፍሴን ውሰድ ብሎ እንዲሞት ለመነ ይላል። የመታፈን ነገር አለ በለትሽ እና ከአባቶቼ አልበልጥም ነፍሴን ውሰዳት የሚል ሀሳብ ይናገራል። ከክትክታ በታች ተቀምጦ ነው ይሄን ያለውና ትልልቅ አባቶች ተስፋ ስቆርጦ ወይ ደግሞ ድል እያደረጉ እንደጠበቁት ካልሆነ በሶስት መንገድ ራሳቸው አገልግለው የሚጸሉት ጸሎት አይነቶች አሉ። አንደኛው በአንተ እጅ ልውደቅ ወይ ደግሞ አንተ ውሰደኝ፣ እንደዚህ አይነት ነገሮች ጸሎቶቹን ይጸልያሉ። ሌላኛው ደግሞ ምን ይላሉ? አገልግሎታቸውን ያቆሙና አንደርግራውንድ ላይ የመግባት ነገር አለ። ሶስተኛው ደግሞ ሀገር ለቆ የመውጣት ነገር አለባቸው። በዚህ በብሉይ ኪዳን ከአባቶቻችን እንዳየነው አንደርግራውንድ ላይ ይጠበቃሉ። ለምሳሌ ጌዲዮን ስታዩ ይበቃኛል እግዚአብሔር ተዋጊ ነው ብለው የዘመሩለት እግዚአብሔር አሁን እነዚህ አባቶች ያሉትን እግዚአብሔርን እንግዲህ የት አለ ብሎ ጉድጓድ ውስጥ ሲገባ ሲደበቅ እናያለን። እንደ ኤልያስ አይነቶች ደግሞ ግደለኝ፣ ሌላም ደግሞ ምንድን ያለው ሀገር ለቆ ሲሸሽ እናያለን። ይህንን ካልኩ ደግሞ ካንቀላፋ በኋላ በክትክታ ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተህ ብላ ጠጣ አለው። በላ ጠጣ ተኛ ይላል። እግዚአብሔር የሚያስተኛ ምግብ አላበላውም፣ የሚያስተኛ ውሃ አላጠጣውም። ግን ኤልያስ እንደተኛ እናያለን። በላ ጠጣም ተመልሶ ተኛ ይላል። የእግዚአብሔር መልአክ ዳግመኛ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶ በላ ጠጣ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ ሙሴ በነገራችን ላይ የኮሬብ ተራራ የሚባለው 3 ጊዜ እናያለን። የመጀመሪያው ሙሴ በሲና ተራራ ከእግዚአብሔር ጋር የተገናኘበት ተራራ ወይ ደግሞ ሲና ተራራ ላይ የጸለየበትና ሕግ የተቀበለበት ተራራ ነው። ሲና የኮሬብ ተራራ ነው እና ኤልያስም ደግሞ ከወጣበት ተራራ ውረድ ኤልዛቤል ያለችበትም ከእግዚአብሔር ጋር የቆየበት ተራራ ያ ነው። ኢየሱስና ሌሎችም ደግሞ እንደዛው ሶስቱ ዮሐንስና ያዕቆብ እንደገና ጴጥሮስ ተራራው ላይ የቆዩበትም እናያለን። ስለዚህ እሱ ደግሞ በላ ጠጣና ተኛ። እንደገና ቀሰቀሰውና ብላ ጠጣ አለው። በዛ በበላበት እስከ ኮሬብ ተራራ ድረስ እንደሄደ እናያለን። በልቶ ጠጥቶ ተኛ፣ በልቶ ጠጥቶ ሄደ። በልቶ ጠጥቶ እንደገና ከሄደ በኋላ ይበቃኛል ከአባቶች አልበልጥም። ምክንያቱ ምንድን ነው ሲባል 3 ምክንያቶች አሉ። ኤልያስ ይበቃኛል ያለበት 3 ምክንያቶች እኛ ቸርች አንዳንዶች በመጽሐፍ የተባረኩ አሉ፣ ባለመጽሐፍም የተባረኩ አሉ እና 3 ምክንያቶች አሉ። ኤልያስ ይበቃኛል ያለበት 3 ምክንያቶችን ያዙ፣ እንዳትረሱ በአእምሯችሁ አጀንዳ ያዙና የመጀመሪያው ይበቃኛል ኤልያስ ያለበት ትልቁ ምክንያት አንደኛው ከተነሳች የማትተው ለመግደል የማታልፍ ከኤልዛቤል ዘንድ የመጣው ብጣሽ ደብዳቤ ነው።
እየታያችሁ በብጣሽ ደብዳቤ አትፍራ በሏል ጊዜ በብጣሽ ደብዳቤ አትፍራ ብሎ እና በብጣሽ ደብዳቤ ጻፈችና ትሞታለህ እገልሃለሁ የሚል ደብዳቤ እንደጻፈችበት እናያለን። ሌላኛው ደግሞ ናቡቴን አስገድላ ሙከራ ማለት የመግደል እንድስላላት ይመስለኛልና ሌላው እኔ ብቻዬን ቀርቻለሁ የሚል ስጋት አለው። ኤልያስ ስጋት ስለነበረው ነው ይበቃኛል ያለው። ሶስተኛው ደግሞ ከሁሉ በላይ ኤልያስን ያስፈራራው ያስደነገጠው ስፍራ እንዲለቅ ያደረገው እሱ በዙሪያ ሲፈልገው አጠገቡ ማንም የለም። አጠገቡ ላይ ማንም ስለሌለ ብቻዬን ቀርቻለሁ ይበቃኛል አለ። ስለዚህ እየሸሸም ግን ለእግዚአብሔር ቤት የቀና ሰው ነው። ላምብላችሁ ቁጥር 9 ላይ እዚያም ወደ ዋሻ ወዳለ ዋሻ መጣ። በዚያም አደረነው ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ አለ ይላል። ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ አለ። በጣም የገረመኝ ነገር በዚህ ክፍል ላይ ለሰራዊት አምላክ ለእግዚአብሔር የቀና ሰው ይረጋጋል፣ ይቀመጣል፣ ይጸልያል፣ ያምጣል ወይ ደግሞ አንድ ስፍራው ሳይለቅ ይቀመጣል እንጂ እየሸሸ ከአባቶቼ አልበልጥም ነፍሴ ይሰራት እያለ የመሸሽ ወይ ደግሞ ለእግዚአብሔር ቀንቻለሁ የማለት ነገር አይገኝበትም። ስለዚህ ለእግዚአብሔር የቀና ሰው ምን ይሆናል? ይቆማል። በነውጥስ ይቆማል፣ በመከራ ውስጥ ይቆማል። ለእግዚአብሔር የቀና ሰው በየትኛው ስፍራ ላይ ለእግዚአብሔር የቀና ሰው ስፍራ አይለቅም፣ ቦታ አይለቅም፣ ሀገር አይለቅም። ስፍራ ለቆ እየሸሸ ብዙ ነገር አያደርግምና ዛሬ ስፍራ የሚያስለቅቀን የተመታ ይሁን። ጩሁና ይመታ ብሎ ከዲያስ ድገሙና ይመታ ብሎ ከዲያስ ድገሙና ይመታ ብሎ ከዲያስ ዛሬ ስፍራ የሚያስለቅቃችሁ ይመታ። አሜን። ተስፋ የሚያስቆርጥ ስፍራ የሚያስለቅቅ ትዳር ይበቃኛል፣ አገልግሎት ይበቃኛል፣ ጸሎት ይበቃኛል፣ አገልግሎት ይበቃኛል፣ መምራት ይበቃኛል፣ መምራት ይበቃኛል፣ መዘመር ይበቃኛል፣ ከዚህ በኋላ ይበቃኛል እየሸሸ ቀንቻለሁ ይላል ኤልያስ። እየሸሸ ቀንቻለሁ ለማን? ለእግዚአብሔር። ግን እየሸሸ ነው። የሸሸው ጌቶ ከእግዚአብሔር ስራ ነው። ግን ለእግዚአብሔር ቀንቻለሁ ይላል። እየሸሸ ይበቃኛል ይበቃኛልን። እንደገና ደግሞ እየሸሹ ለእግዚአብሔር ቀንቻለሁ ማለት አይሰራም። የቀኑ ሰዎች ምልክት አላቸው። ስፍራቸውን አይለቁም። ጌታ ይርዳን። አሜን አሜን አሜን። ስለዚህ ኤልያስ እየሸሸ ምንድን ያለው ምን ትሰራለህ ሲለው እኔ ለእግዚአብሔር ቀንቻለሁ። ቁጥር 9 ላይ አስነብባቸው አንዳንድ ሰዎች ተዘጋጁ። እንደዚህ ይላል እስያ ወዳለው ዋሻ መጣ፣ በዚያም አደረ። ቅድም ብያችኋለሁ። ሲደነግጡና ሲፈሩ ወይ ዋሻ ውስጥ ወይ ጉድጓድ ውስጥ ነው የሚገቡት። ምን ታደርጋለህ? በዚህ ታደርጋለህ የሚል እግዚአብሔር ቃል ወደ እርሱ ሲመጣ እሱ ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳን ትተዋል፣ መሠዊያዎቹ አፍርሰዋል፣ ነቢያትን በሰይፍ ገድለዋል የሚል 3 ነገሮችን ተናገረ። የመጀመሪያው እግዚአብሔር ሲመለክ የነበረ መሠዊያ መኖሯን ፈርሷል። ዛሬ መሠዊያ የሚያስፈርስ የኤልዛቤል መንፈስ ይመታ። በእጃችሁ ከፍ በሉ። ዛሬ በሉ ከዲያስ እጃችሁ ከፍ ዛሬ በሉ። መሠዊያን በሉ የሚያስፈርስ የኤልዛቤል መንፈስ ይመታ በሉ። ኤልዛቤል ሁል ጊዜ ጥበቧ አቅሟ የሚመታው በመሠዊያ ነው ወይ በጸሎት ሊሆን ይችላል። ስለዚህ ምን ታደርጋለች? መሠዊያ ታፈርሳለች። ተመልከቱ፣ ይሄ የኤልዛቤል ትልቁ ምንድነው? ስራዋ መሠዊያ ማፍረስ። ኤልያስ ደግሞ ምን አለው? እንዲሻሽ ያደረገው መስፈርት አለ ወይ ደግሞ እውነቱን ነው የሚያስብል ነገር አለ። ምንድነው ሲባል መሠዊያ ፈርሷል። ዛሬ ብዙ መሠዊያዎች ፈርሰዋል። ተመልከቱ፣ ሰይጣን በዘመናት መካከል ትዳርን ቀድሞ አያፈርስም። ሰይጣን በዘመናት መካከል ቤተክርስቲያንን አያፈርስም። ሰይጣን በዘመናት መካከል ኳይርን አያፈርስም። የመጀመሪያ የሚያፈርሰው የኳይር መሠዊያ፣ ቀጥሎስ የአገልጋዮችን የመንፈስ ዘርፎችን መሠዊያ፣ ቀጥሎ የጸሎት መሠዊያ። የመጀመሪያ መሠዊያ ያፈርስና ሌላው ሁሉ ቀላል ይሆናል። አጥር የለሽ ከተማ ያደርጋል። ዛሬ መሠዊያን የሚያስፈርሰን ይመታ። ጮና ይመታ ነው ከዲያ ዛሬ የበረከት ቃል ተወርሳለህ፣ ተጠረምሳለህ፣ መኪና ትቀይራለህ፣ ቤት ትገዛለህ። የለም በጌታ በኢየሱስ ስም መሠዊያችን ሊያስፈርስ የወጣው ይመታ። ጮናስ ይመታ ነው ከዲያ ምን መሠዊያ። ስለዚህ ኤልያስ ምን አለ? መሠዊያዎች ፈርሷል አለ። የትኛው
መሠዊያ፣ የጸሎት መሠዊያ፣ የምን መሠዊያ? እግዚአብሔርና ሰው የሚገናኝበት መሠዊያ ምን ሆኗል? ፈርሷል። ስለዚህ ከአባቶች ጋር ሆነን አልበልጥም፣ ነፍሴን ውሰዳት። ተመልከቱ፣ ፍርሃት ለቀቀ። ሰይጣን ብዙ ጊዜ ፍርሃት ነው የሚለቀው። ከዚህ በኋላ ይበቃኛል። አንዳንድ ቲክቶክ ላይ የምንከታተላቸው የምንሰማቸው፣ ፌስቡክ ላይ ዩቲዩብ ላይ የምናያቸው ነገሮች አሉ እና እንዲህ የሚል ነገር እሰማለሁ። ከእግዚአብሔር ቤት ከሸሸው 1 ዓመት ሆኖኛል ያለ መዝሙር ይለቃሉ። ይሄ ማለት ኤልያስ ምንድን ነው? ኤልያስ ምንድን ነው አለመሰላችሁ? ቀንቻለሁ ይላል። ለማን የቀናው? ለእግዚአብሔር ቤት። የሸሸው ከእግዚአብሔር ቤት፣ የቀናው ለእግዚአብሔር። እነዚህ ይባል የለም። እየሸሹ መቅናት የለበሉ ያሳሉት ነገሮች ከቤቱ እየሸሹ ቅናት የለበሉት። ተመልከቱ፣ ምን ትሰራለህ ዋሻው ላይ? እኔ ለእግዚአብሔር ቀንቻለሁ። ከቀና ወደ ዋሻ ምን አስኪለው? ተመልከቱ፣ ቀንቷል እኮ ግን ወደ ዋሻ ሄደ። ምን መሠዊያ ፈርሷል። መስፈርት አለው፣ የሆነ ርዕስ አለው፣ የሆነ የራሱ ነገር አለው፣ ግን ፈርቷል። ስንቶቻችሁ መሠዊያ ሲፈርስ መሠዊያ ቁም ነገር የለም። በነገራችን መሠዊያ ለቁም ነገር አለ። ለምንድን ነው ዘፍጥረት ምዕራፍ 15 ስታነቡ አብርሃምና እግዚአብሔር ተነጋግረው የሄዱበት መሠዊያ ላይ፣ አሞራው የመጣው ደግሞ መሠዊያ ላይ። መሠዊያው ላይ አሞራው ሲመጣ ወዲያውኑ አብርሃምን ጨለማ ከበበው፣ ድንዛዜ ከበበው። በቃ መነሳት አቃተው። ለምን? የዘመናት እስከ ዛሬ ድረስ እስራኤል ላይ ያለው በረከት የመጣው ትንቢታዊ ቃል በዘፍጥረት 15 ላይ አለ። ያንን ፉርሽ ለማድረግ አሞራው መጣ ይላል። አሞራው ሲመጣ ተያይዞ ድንዛዜ መጣ። ለዚህ ቸርች መተን እነዚህ ምንድን ነው ማንነቃቀው? አንቀጣጠልም። መተን ድሮ እኮ ሲጸለይ ታታታታታ ጸሎቱ ምናምን ነው። ዛሬ ነው የለም። ለምን? የቤት መሠዊያችሁ ሲፈርስ፣ የምን የጸሎት መሠዊያችሁ ቤት ከፈረሰ ቸርች መታችሁ በቃ ታሳቢ ነው የምትሆኑ። ጣራት ቁጥራላችሁ። የጣራ ቀዳዳው ስንት ነው? መሠዊያው ምንድን ነው? የሆነ ነገር ምንድን ነው? የሆነ ነገር ምንድን ነው? በቃ ጣራት ቁጥራላችሁ። ጸሎት የለም ወይ ደግሞ እንዴት ሆነ ታንቀላፋላችሁ። የእንቅልፍ መንፈስ ነው የሚለቀው። መሠዊያ የፈረሰበት ሰው ሁል ጊዜ ድንዛዜ ነው፣ እንቅልፋም። ተኝታ እንዳስገደለችዋ ሴት ወይም ተኝታ እንዳሰረቀችዋ ሴት ናት። ለምን? ቤት ውስጥ የተቀጣጠለ ቤት ውስጥ የጸሎት መሠዊያ ያለው ሰው ቤቱ መጥቶ ወይ ቤተክርስቲያን መጥቶ ይቀጣጠላል። አለመጸለይ አይችልም። ይጨንቀዋል ቤቱ። በእግዚአብሔር ቤት ካፌ ላይ ሲቀመጥ ረዥም ሰዓት ሲጫወት ያለ ሲጫወት የማይጨንቀው የእግዚአብሔር ቤት ይጨንቀዋል። ለምን? መሠዊያ ፈርሷል። ለዚህ ነው ኤልያስ መሠዊያ ከፈረሰ ምን እሰራለሁ አልቀመጥ ማለትና ሄዶ ዋሻ ሰ ዛሬ መሠዊያችን ያፈረሰ አውሬ ይመታ። ጃጅ ከፈርዱ ላይ ይመታ ብሎ ነገር ዛሬ በሉት እስኪ የቤተ ክርስቲያኒቷን በሉት እስኪ የቤታችንን በሉት እስኪ መሠዊያ ያፈረሰ የጨለማ ጉልበት በሉት እስኪ ይመታ ብሎ እስኪ ድገሙና ይመታ ብሎ እስኪ ጮና ይመታ ብሎ እስኪ። መሠዊያ ፈርሷል። የጸሎት መሠዊያ ፈርሷል። ብዙዎች መሠዊያዎቻቸው ፈርሷል። መሠዊያዎቻቸው ላይ አሞራ መጥቷል። አብርሃም እኮ እንደው ዘፍጥረት 15 ዝም ብላችሁ ገብታችሁ አንብቡ አደራችሁ። ማንበብ የምትችሉ ሰዎች ስታነቡ ልክ አሞራው እንደመጣ እዛ መሠዊያ ላይ አሞራው መጥቶ እዚህ አብርሃም ምን አገናኘ? ተመልከቱ። አብርሃም ያለው እንደ ፓስተር በላይ ቦታ ነው። መሠዊያ ያለው ደግሞ ሌላ ቦታ ነው። ከኔ ጋር ናችሁ? ከኔ ጋር እየሰማችሁ ነው? አዎ ሲያወራ እየሰማችሁ ነው? ይጠቅማችኋል። ይወጣችሁ ልክ እንደ ፓስተር በላይ አብርሃም እንደዚህ ቁጭ ብሏል። መሠዊያ ያለው ደግሞ ሌላ ቦታ ነው። መሠዊያው ቁም ነገር ነው። መሠዊያው እግዚአብሔርና አብርሃም የሚነጋገሩበት ቦታ ነው። ስለዚህ መጣና አሞራው እዛ ሲመጣ አብርሃም ላይ ድንዛዜ መጣ፣ አዚም መጣ፣ ጨለማ ከበበው። ከዛ ብርድ አለው። ግን አለ ነቃና አብርሃም ይላል አሞራዎች ምን አደረገ ይላል? አባረራቸው ይላል። ዛሬ የገባ አሞራው ይባረር። ጩና አሞራው ይባረር ነው። ተቀምጣ ይባረር ነው። ብዙ ቦታዎች ላይ አሞራው ከገባ ድንዛዜ አለ። መጸለይ አትችሉ። በቃ መጸለይ አትችሉ። አንደኛ ቤት እንደዚህ ሆነ። አማን አለ፣ ወንድሜ ጌዲ አለ፣ ተፌ አለ፣ ሌሎች አሉ። ብዙ ቦታዎች አነሳለሁ እና ፍሪ ዋይፋይ አለ እዛ ጋር። በቃ እኛ ማታ ሁሌ እንጸልያለን። እየጸለይን ያለን ነው። ሌሎች ያመለጡ ሰዎች ጌታ ተቀበል እኔና ሙሴ እንጸልይ። ብዙ ሰው ቀጥታ መጥቶ እኛ ጋር ጌታን ይቀበላሉ። ሰዎች እቤት መጥቶ ጌታን የሚቀበሉ ብዙ ሰዎች አይተናል። ከዛ የሆነ ጊዜ ፍሪ
ዋይፋይ ገባ። ከገባ በኋላ አንዱ ያው እዛ ጋር የሆነ ሰው እዛ ጋር የሆነ ሰው እዛ ጋር የሆነ ሰው እኔም እዛ ጋር እዛ ጋር ታብሌት ልጆቻችን ሁሉ በመረዳ ይዘው በቃ ቲክቶክ ነው ሁሉ እንዴ በጌታ በኢየሱስ ማለትና አሁንማ ምን ማድረግ አለብኝ? ይሄንን መሰው ፍሪ ዋይፋይ እጂ ማቋረጥ አለብኝ። ኦሮት ቤቴ ሄድኩና ዋይፋይን አቋረጡልኝ አልኳቸው። ይሄን ያክፍል 900 ብር ምናምን እንኩ ቁርጥ። ከዛ በኋላ ጸሎት ጌታ ይባረክ። አሜን በሏ። ዛሬ ፍሪ ዋይፋይ ገብቷል። ሁሉ ወደ ቲክቶክ፣ ሁሉ ወደ ፌስቡክ ሰዓት ዛሬ የመጣብን የአሞራው መንፈስ ይመታ፣ ስጡና ይመታ። ባይብል የሚነሳው ነቢያት ሲጋበዙ ነው። መንደር ለመንደር የሚዞሩ ሰዎች ሲጋበዙ የሆነ መጽሐፍ መጣና አወራ ይራገፍና እንኪ ወይ ደግሞ እሱም አይፈልግም ሞባይል ያነባል። ባይብል የለም፣ ምንባብ የለም፣ ጸሎት የለም። መሰዊያ ፈርሷል። ዛሬ መሰዊያችን ያፈረሰው ይመታ። መሰዊያ ሲፈርስ ወለህ ትመታለህ፣ ታስመታለህ። ስለዚህ ኤልዛቤል መሰዊያን የመምታት አቅም አለ፣ በጣም አቅም አላት ኤልዛቤል። እንዴት አድርጋ ጃይንት የሆኑ ሰዎችን የመምታት አቅም አለ፣ የሚጸልዩ ሰዎችን የመምታት አቅም አለ፣ በጣም የጨከሙ ሰዎችን የማፈስ አቅም አለ፣ ትዳር የመምታት አቅም አለ፣ የማሴሰን አቅም አለ፣ ዝሙት የማሰራት አቅም አለ። ያገባትንም ያላገባትንም የወለዳትንም ምን አትልም፣ ወጣታትንም ምን አትልም። ዛሬ ኤልዛቤል መንፈስ ይመታ፣ ጮና ይመታ በለ። አንድ ነቢይ አለ፣ ትዳር አለ፣ 3 ልጆች አሉ፣ 4 ልጆች አሉ። እንደዚህ ነገር ነው። መጨረሻ ላይ አንድ ሴት በቃ ቤት ላይ 5-6 ክፍል አለ። እግዚአብሔር 6 ክፍል ሰጥቶ አልተሳሳተም። ቤት ሰጥቶ የጸሎት ቤት ነው። እኛ የተወሰኑ ሰዎች ገብተን ይጸልያሉ፣ ሌሎች ይጸልያሉ። የጸሎት ቤት ነው። ግን መጨረሻ ላይ ያቺኛዋ ሴት ደግሞ ይዘንዛታል። በቃ አብረሽ ተኛል። አንዴ መጨረሻ ላይ ተፈጠረ። በጌታ ፊት እግዚአብሔር አለ። አንተ አለችው፣ አንተ ባልተናለች ሚስትነሳ አልቻለ ምን ሆነ ምን ነካ ሲባል ይሄ በማግባትና ባለማግባት የሚፈታ ነገር አይደለም አለ። ይሄ ምን መንፈስ ነው? ዛሬ ተቆረጠ ይሆን ጮና ይቆረጥ ወልቀለ። ዛሬ መሰዊያችሁ እንደገና ይተከል። አሜን አሜን። ጮና መሰዊያ ይተከል ነው። ደግሞና መሰዊያ ይተከል ነው። መሰዊያችሁ ተከል። አሳምሩ፣ አሞራዎችን አባርሩ፣ ጸልዩ። እንኳን ሳይጸልይ ተጸልዩ ይሄ ምድር አልተቻለም። እንኳን ጸልይ እንኳን ሳይጸልይ እንኳን አልተቻለም። ስለዚህ በደንብ ጸልዩ። የሚቻለው በጸሎት ነው። ኤልያስን ያስፈራው ምንድን ነው? በቃ ምንድን ያለው? በቃ ይበቃኛል። አንደኛ፣ ሁለተኛ ዋሻ ውስጥ ገባ። 3ኛ ከአባቶች አልበልጥም። 4ኛ ግደለኝ። እንዴት ነው የሚገለው? መሰዊያችሁ ዛሬ ይታደስ። እየታያችሁ ወደ መሰዊያ ተመለስ። በባካችሁ ንገር፣ ወደ መሰዊያ ተመለስ። ንገር፣ ወደ መሰዊያ ተመለስ። ወደ ጸሎት ተመለስ። ዛሬ በኢየሱስ ከዚህ ቀን ጀምሮ ዛሬ ከእግዚአብሔር ቃል ከጸሎት መሰዊያ ያራቀን መንፈስ ይመታ፣ ጮና ይመታ። ጸሎት ግን አይናችሁ ቀልቶ ነው የምትነሱት። ቲክቶክ ስናይ ፍሪ ዋይፋይ መጣ። ጌታ ክብሩን ይውሰድ፣ መጥቶልናል። ዳዲ እኮ በየወሩ እየከፈለልን ነው። ዳዲ ከፈለና ቁጭ አደረገን፣ ምክር ከለከለ። ዳዲ ዋይፋይ ፍሪ ዋይፋይ ከታ ብርቅ ያልከው ሳይቋረጥ ይከፍል። ዳዲዬ ሳይቋረጥ ዋይፋይ በየወሩ እየከፈለ መጣ። ደቻቻቻ በጸሎት የለም። ዛሬ በኢየሱስ ቤታችሁ በጸሎት ይቀጣጣል። ዛሬ ችቦ ይለኮስ፣ ችቦ ይለኮስ፣ ችቦ ይለኮስ፣ ችቦ ይለኮስ። የጸሎት ኃይል ይለቀቅ። መሰዊያ ፈርሷል አለ። ሁለተኛ ነቢያቶች ሞቷል አለ። ምን ሞቷል? ኧረ ተናገሩ። 3ኛው ብቻዬን ስለቀራሁ ሰላት አለ። አይቻልም። ብላ ጠጣ፣ በልተው ጠጥቶ ይተኛል። መሰዊያ ሲፈር ትንሳሴ አሲን ዱካክ በቃ ከዛ መጨረሻ ላይ ምንም ቀናችሁ ይዛባል። አያችሁ፣ በአንድ ቀን ዛሬ የሚሰሩት ስራ የዛሬ ዓመት የሚሰሩት ከባድ ማለት ዛሬ ያልከው ስራ መቼው ዓመት ነው ጨርሱት። ለምን አደዛ እግዚአብሔር ይርዳ። አሜን አሜን አሜን። እግዚአብሔር ይርዳ። ሌላ ምናምን እንደዚህ ይላል። ቁጥር 11 ላይ ሁላችሁ ማንበቡ 19-11 ላይ እርሱም ወጣ በተራራው ላይ በእግዚአብሔር ፊት ቁም አለ። እነሆ የእግዚአብሔር ይላል። እነሆ እግዚአብሔር አለፈ። በእግዚአብሔር ፊት ትልቅና ብርቱ ነፋስ ተራሮችን ሰነጠቀ፣ አለቶችን ሰባበረ። እግዚአብሔር በነፋስ ውስጥ አልነበረም። ከነፋስ ውስጥ በኋላ የምድር መናወጥ ሆነ።
ይሄ የእግዚአብሔር ትልቁ መለኮታዊ ሀሳብ የሚናገረው ነው። እሱ ሌላ ጊዜ ማካፍለው ነው። አልገባም። በዚህ የእግዚአብሔር ዝም ያለበት ዓለቱ ተሰነጠቀ፣ ምንም አልመሰለም፣ ምንም አልመሰለም እያለቀጥልና ከምድር መናወጥ በኋላ እግዚአብሔር ግን በምድር ላይ መናወጥ ውስጥ ምንም አልነበረም ይልና ከምድር መናወጥ በኋላ እሳት ሆነ። እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱ በኋላ ትንሽ የዝምታ ድምፅ ሆነና በዛ ያን ጊዜ የእግዚአብሔር መንፈስ ወይ ደግሞ እግዚአብሔር ራሱ እንዳሳይ ይናገርና ኤልያስ ያን በሰማ ጊዜ ፊቱ በመጎናጸፊያ ተሸፈነ፣ ወጥቶ በዋሻው ደጃፍ ቆመ። ነው ኤልያስ ሆይ በዚህ ምን ታደርጋለህ? ለቃቆ ጠይቆ የሚል ድምፅ ወደ እርሱ መጣ። እርሱ ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ ሁለተኛ ዙር አለ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንን ትተዋልና አለ። ይወላችሁ ኤልያስን የውስጡም ነው የውጭም ነው ስፍራውን ያስለቀቁት የውስጡ ሰዎች። አሁን እስካሁን የሰበኩላችሁ በውጭ የመጣው ወጀብ ነው፣ በውጭ የወጣ መከራ ነው። አሁን ደግሞ እስራኤል ራሱ እንደ ውጭ ላይ ዋጋ እየከፈልኩኝ የውጩ ተመቶ እንኳን እንደ በወጀብ ውስጥ እያገለገልኩኝ እንዳልቀጥል እስራኤል ራሱ የማያገለግለው እስራኤል ራሱ ኪዳንን ትቷል አለ። ልቡን አሳስቦታል። ኪዳኑ ተትቷል። ስለዚህ ኪዳን ተትቷልና መሠዊያችንን አፍርሷልና ነቢያትን በሰይፍ ገድለዋልና እኔ ብቻዬን ቀርቻለሁ፣ ነፍሴን ወስዷል ይሻሉ አለ። እግዚአብሔር ግን አለ ሂድ፣ በመጣበት መንገድ በምድረ በዳ ተመለስ፣ በደማስቆ ተመለስ። ከዚያ በደረሰ ጊዜ ይልና በዛ በሶርያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባው፣ በእስራኤል ላይ ንጉሥ ይሆን ዘንድ የናምሴን ልጅ ኢዩን ቅባው፣ በፍንታይም ላይ በንፍታሌም ላይ ነቢይ ይሆን ዘንድ የያቤልን ልጅ ሰው የሳፋጥን ልጅ ኤልሳን ቅባው። ከአዛሄልም ሰይፍ ያመለጠውን ሁሉ ኢዩ ይገለዋል፣ ከኢዩም ሰይፍ ያመለጠውን ሁሉ ኤልሳ ይገለዋል። እኔ ከእስራኤል ጉልበታቸውን ለበዓል ያላመለከቡትን ሁሉ በአፋቸው ያልሳሙትን ሁሉ 7,000 ሰዎች ለእኔ አስቀራለሁ። ቅሬታዎች አሉኝ። የመጀመሪያ ኤልሳ፣ ኢዩ፣ አዛሄል፣ እነዚህ ሁሉ አንተ ማታውቃቸው አሉኝ። እነማን? ቅሬታዎች። መልእክት ይዘዋል። በዘመናት መካከል ሁሉ እግዚአብሔር ምን አለው? ቅሬታዎች አሉ። እስኪ እግዚአብሔር ቅሬታዎች አሉት ወደ እስኪ እግዚአብሔር ቅሬታዎች አሉት ወደ እስኪ እግዚአብሔር ቅሬታዎች አሉት ወደ እስኪ ቻት ከፈሩና እግዚአብሔር ቅሬታዎች አሉት ወደ እስኪ ጮና እግዚአብሔር በሉ ከኔ ጋር እስኪ ቅሬታዎች አሉት ወደ ከኔ ጋር እስኪ ደግሞና ቅሬታዎች አሉት ወደ ከኔ ጋር ኢዩ አለ፣ አዛሄል አለ። ተመልከቱ። እንደገና ደግሞ እነዚህ ሁሉ አዛሄልም ኢዩ እነዚህ ነቢያቶች የተጠበቁ ናቸው። እነዚህ ብቻ ሳይሆኑ 7,000 አሉ። በዘመናት መካከል በቤቱ ላይ እግዚአብሔር ምን አሉት? ቅሬታዎች አሉት። እየታያችሁ ቅሬታዎች አሉት ወደስ እንግዲህ ልመርቃችሁ ከቅሬታዎች አንዱ ያድርጋችሁ። በኢየሱስ አሜን አላችሁ። ልመርቃ ከቅሬታዎቹ አንዱ ያድርጋችሁ። እናንተን ዞር አድርጎ ሌላ አምጥቶ ሳይሆን ራሳችሁን የእግዚአብሔር ቅሬታዎች ያድርጋችሁ። በዚህ ልመርቃችሁ። አሜን። መረቅኳችሁ። የእግዚአብሔር ቅሬታ እኔ ነኝ በሉ ከኔ። ስለዚህ ቅሬታዎች አሉት። ያልሰገዱ፣ ያልተደባለቁ፣ በዓልን ያልሳሙ፣ በዓለም በዝሙት በርኩሰት ይወጣት ያልረከሱ አሉ። አንድ እግዚአብሔር አሉት አለ። እግዚአብሔር ቅሬታዎች አሉት ወይስ ከሌላ በሉ ከሌላ? እሺ ቅሬታዎችን እንመልከታቸው። እግዚአብሔር ያስቀመጣቸው ቅሬታዎች ምልክቶች፣ እግዚአብሔር ያስቀራቸው ቅሬታዎች ወይም የእግዚአብሔር ቅሬታዎች እነማን ናቸው? ምን አይነት ምልክት አላቸው? ሁለት ዙሩ ማስተምረው ዛሬ ብቻ ጨርሷል። በዘመናት መካከል እግዚአብሔር ቅሬታዎች አሉት አይደለ? ምን አይነት ሰዎች ናቸው? ምልክት አላቸው። እንዲሁ ዝም ብሎ ጸሎት አያስፈልገው፣ ትንቢትም አያስፈልገው እና በጣም የገረመኝ ነገር በደንብ ስሙኝ እዚህ ጋር በጣም የገረመኝ ነገር ቅሬታዎችን ለማወቅ
ጋብዘን ቼክ አድርግ ለይልኝ ማለት አያስፈልግም። እንዲሁ ስታዩቸው በቸርች ላይ የሚታወቁ ናቸው። ኳይር ውስጥ ይታወቃሉ፣ መንፈሳዊ ዘርፍ ውስጥ ይታወቃሉ፣ በምዕመናን ውስጥ ይታወቃሉ፣ በየትኛው በመንደር ሆኖ እንኳን ይታወቃሉ። እነማን ናቸው? የመጀመሪያ የእግዚአብሔር ቤት ቅናት ያላቸው። አንደኛ የእግዚአብሔር ቤት ቅናት አላቸው። አንድ የእግዚአብሔር ምን አላቸው? ቅናት አላቸው። የእግዚአብሔር ቅሬታዎች ቅናት አላቸው። የመጀመሪያ ስታዩቸው ይቀናሉ። ሲቀኑ ደግሞ የሚያሳዩት ነገር አለ። ቀንቶ አይተኙ፣ አያንቀላፉ። የመጀመሪያው የእግዚአብሔር ቤት ቅናት አላቸው። ለምሳሌ ኢየሱስ በእግዚአብሔር ቤት ውስጥ ንግድ ተካሄደ። እርግብ ሻጮች ብዙ ነገር ሲደረግ አየ። ደቀ መዛሙርቶችም አሉ፣ ዮሐንስም አለ፣ ጴጥሮስም አለ። ግን አልተቆጡም። ያዕቆብ አልተቆጣም፣ ጴጥሮስ አልተቆጣም። እሱ ግን የቤቱን ቅናት ይበላኛል ትርምስምሱን አውጥቶ ቤቱ ከንግድ ቤት ወደ ምን ቀየረ? ወደ ትክክለኛው ወደ እግዚአብሔር ቤት ቀየረ። ዛሬ ብዙ ሰዎች አይጨርሱ ይቆጣሉ። የእግዚአብሔር ቤት ንግድ አይደለም፣ የእግዚአብሔር ቤት መንገድ አይደለም ምናምንና ይቆጡና የሆነ ጊዜ ደግሞ እነሱ ራሳቸው ሲቀላቀሉ ታያላችሁ። እነሱ ሪባናቸውን ሲቆጡ ታያላችሁ። አይጨርሱም። ኢየሱስ ግን ተቆጥቶ ጀመረ፣ ተቆጥቶ ጨረሰ። ጭራሽ ከቤቱ ምን አደረጋቸው? አወጣቸው። የእግዚአብሔር ቤት የእግዚአብሔር ቅሬታዎች የእግዚአብሔር ቤት ቅናት አላቸው፣ ይቀናሉ። ለምሳሌ ስለ ቅናት አንዱ ስናነሳ ሌላው እስራኤላውያን ልጆች በለዓም ለመርከብ ሞክሮ አልቻለም። ተራራ ቀየረ፣ ስልጣን ጨመረ፣ ፍየል ታረደ፣ ጋቢ ተሰጠው፣ ብርድ ልብስ ተሰጠው፣ ግራውንድ ፕላስ ቤት ተሰጠው፣ በየልብሰው ምንድነው አንተ እርገማቸው አላልኩም አለ። አልችልም አለ። ሐሰተኛ ይናገር እግዚአብሔር የሰው ልጅ አይደለም አለ። ትንሽ ከቆየ በኋላ ዘኍልቍ 23 ላይ ተዋጋላቸው። ዘኍልቍ 24:5 ላይ ደግሞ እግዚአብሔር ተዋጋቸው። ትናንትና የተዋጋላቸው መልሶ ተዋጋቸው። ለምንድን ነው እንደዛ የሆነው? ከእስራኤል ወገን አንድ ወንድ መጣ። በለዓም በእርግማን ስላልቻለ ምታሴስን የተቀባች እምርቷ ክፍት የሆነ ጡቶቿን ያሳየች የተቀባባች አይኗን የተቋቋለች ምርጥ ሽቶ የተቀባች ሴት ከጉባኤ መካከል ላከ። ለምን ሲባል እኔ መርገም አልቻልኩም፣ እኔ እንደዚህ አድርጌ ዙር ተራራ ተቀይሮ እንደዚህ አድርጌ መርገም አልቻልኩም ማለት ወዲያውኑ ምን አደረገ ይላል። በደንብ ይያዝ ቃሉ እንኳን ለእናንተ ለኔ ይከብዳል። ከዛ በጣም የገረመ ነገር ከጉባኤ መካከል ወጥቶ ፌስ ቱ ፌስ የእግዚአብሔር ማዳን ያየው የእስራኤል ወገን ወጣት ወንድ ሄደው ከአጥሩ ስር ከዛ ሴቲቱ ጋር አብሮ ዝሙት መስራት ጀመረ። አያችሁ፣ ዝሙት። እግዚአብሔር ተቆጣ። 24,000 አለቀ። አንድ እግዚአብሔር ሲዋጋ አንድ ያልሞተ፣ በድግምት ያልሞተ፣ በሟርት ያልሞተ፣ መርፌ ተሰብሮ ያልሞተ፣ ተራራ ተቀይሮ ያልሞተ ጌታ የተባረከ ነው። እኔ መታራ ምድር ላይ መርፌ ያሰቅላለሁ። ልክ ወልቂት ያለው ጠንቋይ እንደ እግዚአብሔር ነው የሚፈራው። ወልቂት ሄዳሉ ከተባለ የተሰረቀ ወርቅ ይመለሳል፣ ምናምን ብር ይመለሳል፣ ምናምን አይተነዋል። ደግሞ ሆድ አሳብጦ ሲገልም አይተናል። ስልጣን አለው በደንብ የለ ማለት አይቻልም። ከለላ የምናስቀምጠው እኛ ነው። እሺ፣ ከለላ የምናስቀምጠው እኛ ነው። ከዛ መጨረሻ ላይ አንድ የአሮን ልጅ ወጣና ሁለቱ ሲጠባየና በአንድ ጦር ላይ ወቅቶ ገደላቸው ይላል። ለምን? የእግዚአብሔር ቤት ቅናት ስለሚለው ከኃጢአት ጋር አተሻሽ ሽተላ ዋው በቃ እየቀባሪ አንቀባው። እሺ፣ ብናጣ እንጀራ ነው፣ ብናጣ ፊት ነው። ጌታ የተባረከ ይሁን። ቢቋረጥብን ሰላምታ ዋጋ መክፈል ሌላ ነገር ችግር የለው። ግን ምን አደረገ? እግዚአብሔር ቀብቷልና እግዚአብሔር ከፊት ወጥቷልና አላለ። ወጣና እዛ በጦር መረብ ያጣበቃቸው። ወዲያውንም የእግዚአብሔር ቁጣ በረደ ይላል። የአሮን ልጅ የእግዚአብሔር ቁጣ አበረደ። ለምን? የእግዚአብሔር ቅሬታ ስለሆነ የእግዚአብሔር ቤት ቅናት ስለበላው አስወገደ። ሽካለ እኛስ አብረን በላል። ዋው ቀጥል